አጥር ምጥን ያለች ቪዲዮ ለእናንተ ለቃለሁኝ። ለእናንተ ደግሞ በጣም አስፈላጊ ስለሆነ እስከመጨረሻው ድረስ ቪዲዮውን ተከታተሉ። ሰብስክራይብ ያላደረጋችሁ ዩቲዩብ ቻናሌን ሰብስክራይብ አድርጉ። እንዲሁም ደግሞ አጫጭር ቪዲዮዎች ለእናንተ የሚጠቅሙ እንዲደርሳችሁ ከፈለጋችሁ የቲክቶክ አካውንቴን ኮሜንት ስራ አስቀምጥላችኋለሁ። እዛ ሄዳችሁ ፎሎ አድርጉኝ ማለት ነው። በየቀኑ አጫጭር ቪዲዮዎችን እዛ ላይ ስለምለቅ ዩቲዩብ ምንም ሊያሰራን አልቻለም። ምክንያቱም ረጅም ደቂቃ ስለሆነ ቪዲዮ የሚሄደው እና የኢትዮጵያ ሸበካ ደግሞ ምንም አያስተማምንምና በዛ ምክንያት ቪዲዮ እየለቀኩላችሁ አይደለም። ለማንኛውም ግን አልፎ አልፎም ቢሆን አጫጭር ቪዲዮዎችን ስለምለቅ ሰብስክራይብ አድርጉ እና በረታቱኝ ማለት ነው። ጃማ ደጎሎ ከሆናችሁ በነጻ ትራንስፖርት እናደርስላችኋለን። ከጃማ ውጭ ለሆናችሁ ደግሞ በራሳችሁ ትራንስፖርት ማንኛውም ቦታ ሊሆን ይችላል እንወስዳለን ማለት ነው። ለማንኛውም ዛሬ የሁለት እህቶችን እቃዎች አሳያችኋለሁ ማለት ነው። ለእናንተም በዛ ዋጋውን እነግራችኋለሁ። እስከመጨረሻው ድረስ ቪዲዮን ላይክ እያደረጋችሁ ተከታተሉ። ሁሉም ቦታ እናደርሳለን ባልነው መሰረት ዛሬ ፋጅ መገንጠያ ያደረስነው ሙሉ የቤት እቃ ነው። ለሰርግ አስፈላጊ የሆኑ የቤት እቃዎችን አድርሰን መተናል። ይህ የሚቀረጸው ለእናንተ ማሳያም ሲሆን ለሷም ደግሞ ለማስታወሻ እንዲሆናት ወይንም የተረሳ እቃ ካለ በዛው ቼክ እንድታደርገው ነው ማለት ነው። ይሄ ሙሉ እቃ የፈጀው 20 ሺህ ብር ነው። 20 ሺህ ብር እንግዲህ ምን ሊገዛ እንደሚችል መገመት እንድትችሉ ለእናንተ ማስታወሻ ይሆናል ማለት ነው። ፓርቲሽን 4 በ1 ከነ ጭልፋቸው 1800 ብር፣ ሁለት አንዱን ለእህቷ አንዱን ደግሞ ለሌላኛው እህቷ ማለት ነው። ከዛ ደግሞ 12 ደርዘን በ200 ብር ሂሳብ የደርዘን ዋጋ 12 ደርዘን አድርገንላታል። ከዛ ደግሞ ሳህን የደርዘን ዋጋ በ500 ብር እና በ600 ብር 12 ደርዘን ይሄንንም አድርገንላታል። ጆግ ደግሞ በ150 ብር ሂሳብ እና የወጥ ማሳለፊያ ለእንጀራ ማሳለፊያ የሚሆን ሙሉ አስፈላጊ የሆኑ የሰርግ እቃዎችን አድርሰን መተናል ማለት ነው። እንዲሁም ደግሞ ጭልፋ ለምትፈልጉ ይሄም ያው ወቅቱ ሰርግ ስለሆነ የአንድ ጭልፋ ዋጋ 500 ብር እና 550 ብር ነው። እንደዚህ ረታትበን እናንተ የምትፈልጉት ቦታ ጋር እናደርሳለን። ከዛም ቪዲዮ እንደዚህ ቀርጸን ለእናንተ የምናደርስ ይሆናል ማለት ነው ኢንሻአላህ። አናግሩን። ጃማ ደጎሎ ከሆናችሁ ደግሞ በነጻ ትራንስፖርት የምትፈልጉት ቦታ ላይ እንወስዳለን። ከወሰድን በኋላ ለእናንተ ቪዲዮዎችን በውስጥም ሆነ እንዲሁም ደግሞ ተቀርጾ በቲክቶክ አካውንት እንዲለቀቅም ተፈለጋችሁ እንለቃለን እና ውድ እህቶቼ የትኛውም ቦታ የትኛውም ሀገር እንልካለን ማለት ነው። ማንኛውንም የቤት እቃ ብዛት ካለው ወደ ሌላ ሀገር ከጃማ ውጭም እንልካለን ማለት ነው። ማዘዝ የምትፈልጉ ስክሪን ላይ በተቀመጠው ስልክ ቁጥር በኢሞ በቴሌግራም በዋትስአፕ ልታወሩ ትችላላችሁ። መልሳለሁ ማለት ነው። ቶሎ ላልመልስላችሁ እችላለሁ፣ ግን በገባው ጊዜ የሁላችሁንም ቴክስት እየመለስኩኝ ነው የምወጣው ማለት ነው። ለማንኛውም ሙሉ የኪችን እቃ አለን። ይሄ አብዛኛውን ያዘዘችው እህቴ ለሰርግ አስፈላጊ የሆኑ እቃዎችን ነው። ፕላስቲክ ነው አብዛኛውን ማለት ነው። እና ጠቅላላ የፈጀባት 20 ሺህ ብር ነው። 5 ሊትር ዘይት አላት ተጨማሪ ማለት ነው። ሁሉንም አጠቃላይ 20 ሺህ ምናምን ብር ጨርሶባታል። ለማንኛውም ሁሉም የቤት እቃ አለ። ፕላስቲክ እቃ ብቻ ሳይሆን የቡፌ እቃዎች ሙሉ ለሙሉ ይዘናል ማለት ነው። እና ከጃማ ውጭ ማዘዝ ስትፈልጉ ያው በራሳችሁ ትራንስፖርት ወደ ማንኛውም ሀገር እንወስዳለን ማለት ነው። ይሄ የተደረሰው ፋጅ መገንጠያ ነው። እንዲሁም ደግሞ የሌላ እህቴም እቃዎች አሉ። የሷ እቃ ይሄን ይመስላሉ። ጨረስን ማለት ነው። የሷ እቃ ሙሉ ለሙሉ እና ራሷ ቤት ወይንም የሚደረስበት ቤት ወስደን የሰጠነው ይሄ የነሱ ቤት ነው እና አድርሰናል አስረክበናል ማለት ነው። የቀጣይ እህቴ ደግሞ እቃዎቿ እነዚህ ናቸው። ይሄን ረከቡ 3500 ብር ነው ዋጋው። ከዛ ደግሞ ጥበብ ሲኒ 1 ደርዘን 1600 ብር አድርገንላታል። ከዛ በመቀጠል ደግሞ ለእህቷ ቡና ይሄ ረከቦቱም ለእህቷ የሚደረስ ነው እና በ1400 ብር ደግሞ 2 ኪሎ ቡና 2800 ብር ገዝተንላታል ማለት ነው። እንግዲህ የተወሰኑትን እቃዎች ታሳየዋችሁ ለእናንተ ይበቃል ማለት ነው። ምክንያቱም ቪዲዮ ከረዘመ ዩቲዩብ ላይ አይሄድልኝም ማለት ነው። አንድ ቀን ሊውል ይችላል ማለት ነው። ቀሩ ሙሉ እንዲሁ ሲሽከረከር ማለት ነው። ስለዚህ እኔ ሱቅ ውስጥ ያሉ እቃዎችን በትንሹ ላስጎብኛችሁ ማለት ነው። እቃዎች እነዚህ ይመስላሉ። ሙሉ የኪችን እቃዎችን ይዘናል ማለት ነው። የሌለ ነገር የለም። ኤሌክትሪክ እቃ እንዲሁም ደግሞ የቤት እቃ ሙሉ ለሙሉ ይዘናል ማለት ነው እና ማንኛውንም የቤት እቃ ማዘዝ ትችላላችሁ እና ደግሞ የትኛውም ሀገር መላክ ትችላላችሁ ማለት ነው። ትንሽ ከሆነ እቃችሁ ግን ሩቅ ቦታ ላይ አንሄድም። ግን ብዛት ካለው እቃችሁ ብዛት ካለው የትኛውም ሀገር እንወስዳለን ማለት ነው፣ በታማኝነት ማለት ነው። እና ደግሞ ቪዲዮ ተቀርጾ ለእናንተ ይላክላችኋል ማለት ነው። ማዘዝ ከፈለጋችሁ አናግሩኝ። ለዛሬ በቃናል። ሰላም አለይኩም ወራህመቱላሂ